ለመፈጠር ብዙ ዘመናት የፈጀበት የጥንት ሕዝቦች እንደ ኃይል ምንጭ በመጠቀም በብዙ ቦታዎች ላይ እንጨትን በመተካት የተጠቀሙበት፣ በዘመናችን ከኢንዱስትሪ አብዮት እንደ ብረት ማምረቻ፣ የኤሌክትሪክ ኃይል ማመንጫ ጥቅም ላይ የሚውለው የድንጋይ ከሰል እንዴት ይፈጠራል? የድንጋይ ከሰል አይነቶች፣ የድንጋይ ከሰል ጥቅሞች፣ የድንጋይ ከሰል በፔትሮሊየም መተካት ይቻላልን? የሚሉትን ለማወቅ ሙሉ ቪዲዮውን ይመልከቱ። ቤቱን ሰብስክራይብ በማድረግ ይጀምሩ። የድንጋይ ከሰል የሚፈጠረው ረግረጋማ በሆኑ አካባቢዎች የሞቱ እጽዋት ንጥረ ነገሮች ወይም የእጽዋት ቅሪት አካሎች በሙቀትና በግፊት ሲጋለጡና በመቶ ሚሊዮኖች የሚቆጠሩ ዓመታት ሲቆዩ ወደ ድንጋይ ከሰልነት ይቀየራሉ። የድንጋይ ከሰል የሚፈጠርበት ሂደት ካርቦንዳይዜሽን በመባል ይታወቃል። የድንጋይ ከሰል በአብዛኛው ካርቦን ሲሆን በተለዋዋጭ መጠን ሌሎች ንጥረ ነገሮች በዋናነት ሃይድሮጅን፣ ሰልፈር፣ ኦክስጅንና ናይትሮጅን ይዟል። በድንጋይ ከሰል በመፈጠር ሂደት ውስጥ 4 ደረጃዎች አሉ። እነርሱም አተር፣ ሊኒት፣ ቢትሚንና አንትራክሳይት ናቸው። የድንጋይ ከሰል አይነቶች፣ አንደኛ ሊግኒት የድንጋይ ከሰል። ሊግኒት የድንጋይ ከሰል ዝቅተኛ ደረጃ ያለው ሲሆን ለመመስረት 250 ሚሊዮን ዓመታት ገደማ ይፈጅቷል። ቡናማ ቀለም ያለውና የበለጠ እርጥበትና አነስተኛ የካርቦን ይዘት አለው። የካርቦን ይዘቱም 25% ነው። ቢትሚን የድንጋይ ከሰል የተፈጠረው ከ100 ሚሊዮን ዓመታት በፊት ነው። ጥቁር ቀለም፣ ደብዘዝ ያለና 35% የካርቦን ይዘት አለው። ሰብ ቢትሚን የድንጋይ ከሰል ለመፈጠር ከ100 እስከ 300 ሚሊዮን ዓመታት ፈጅቷል። የካርበን መጠኑ ከ45% እስከ 60% ይዘት አለው። በተጨማሪም ጥቁርና አነስተኛ እርጥበት አለው። አንትራክቲክ የድንጋይ ከሰል አንትራክሳይድ አንጸባራቂ ጥቁር ከፍተኛ ጥራት ያለው የድንጋይ ከሰል ሲሆን ለመፈጠር ከ300 ሚሊዮን ዓመታት በላይ ፈጅቷል። ምንም አይነት የእርጥበት መጠን የለውም እና ከ86 እስከ 97% የካርበን ይዘት አለው። የከሰል ድንጋይ ጥቅሞች፣ የከሰል ድንጋይ ዋነኛው ጥቅም በዓለም ላይ ከሚመረተው ከ50% በላይ የሚሆነው ለኤሌክትሪክ ኃይል ማመንጫነት እንደ ነዳጅ ሆኖ ወይም ኤሌክትሪክ ለማምረት ያገለግላል። የድንጋይ ከሰል ሲሊኮን እና ሲላንስ ለማምረት የሚያገለግል የሲሊኮን ብረትን ለማምረት ያገለግላል። እነዚህም ቅባቶች፣ የውሃ መከላከያዎች፣ ሙጫዎች፣ መዋቢያዎች፣ የፀጉር ሻምፖዎችና የጥርስ ሳሙናዎች ይሰራሉ። የካርቦን ፋይበር ከድንጋይ ከሰል ይሰራል። የካርቦን ፋይበር በግንባታ በተራራ ብስክሌቶችና በቴኒስ ራኬቶች ላይ የሚያገለግል እጅግ በጣም ጠንካራ ነገር ግን ቀላል ክብደት ያለው ማጠናከሪያ ቁሳቁስ ነው። የወረቀት አምራቾች ወረቀት ለመስራት የድንጋይ ከሰል ይጠቀማሉ። የድንጋይ ከሰል የአልሙኒየም ማጣሪያዎች ለማጠናከር ይረዳል። በሲሚንቶ ኢንዱስትሪ ውስጥ የድንጋይ ከሰል እንደ ኃይል ምንጭ ሆኖ ያገለግላል። የድንጋይ ከሰል ወደ ካርቦን ሞኖክሳይድ እና ሃይድሮጅን ጋዝ በመሰባበር ወደ አሞኒያ ማዳበሪያነት መቀየር ይቻላል። በዚህ ሂደት ውስጥ የድንጋይ ከሰል ማዳበሪያ ለመስራት ያገለግላል። ብዙ የኬሚካል ምርቶች የሚመረቱት ከድንጋይ ከሰል ነው። የተጣራ የድንጋይ ከሰል ሬንጅ ዘይት፣ ናፍጣ፣ ፌኖልና ቤንዚን ያሉ ኬሚካሎች ለመስራት ያገለግላል። ከድንጋይ ከሰል 50% ሃይድሮጅን፣ 35% ሚቴን፣ 10% ካርቦን ሞኖክሳይድ እና 5% ኤትሊን ጋዝ ለማምረት ጥቅም ላይ ይውላል። እንደዚህ አስተማሪ የሆኑ ቪዲዮዎች እንዲደርሶት ቤቱን ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ቸርን ሰንብት።